ጋሽ ሰለሞን ተካ ራሳቸውን መቆጣጠር አቅቷቸው ወደቁ። ከምን የተነሳ? ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ይህ በጊዜ ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ኢትዮጵያ በአርቱ ዘርፍ በርካቶቹ ተከፋይ ቢመስሏቸውም ተከፋይ አይደሉም። ፒያሳና የተለያዩ ጎዳናዎች ላይ ማየት ይቻላል፣ መመልከት ይቻላል። የተለያዩ ኢትዮጵያ ላይ ተወዳጅና ታዋቂ የሆኑ ሰዎች ቀለል ያለ ህይወት ሲኖሩ ተስተውሏል። ምናልባት ዝነኞች ስለሆኑ ቀለል ያለ ህይወት፣ ቀለል ያለ ቦታ ሊቀመጡ ይችላሉ። ምናልባትም ምንም ብርቃቸው ስለማይሆን በማለት በርካቶቹ ሀሳባቸውን ይገልጻሉ። በእርግጥ ይህ ሀሳብ የተቀደሰ ሀሳብ ቢሆንም በርካቶቹ ግን ከኢኮኖሚ አንጻርም የተለያየ የወረደ ቦታ ሊውሉም ይችላሉ፣ የማይመጥናቸው ስፍራዎች ላይ። አንዳንዶቹ ካላቸው ሀብት ደግሞ ምንም አይመስላቸው። አንዳንዶቹ ትላልቅ ቦታ መዝናናት፣ መብላት፣ መቀመጥ እያማራቸው የማይገባቸው የማይፈልጉትን ቦታ መቀመጥ ማለት ነው ባጭሩ አማርኛ። ታዲያስ ፒያሳ ጎዳናዎች ላይ በርካታ ቁጥር ያላቸው ኢትዮጵያውያን የአርቲስት ባለሙያዎች ከዚህ በፊት ፒያሳ ከመፍረሱ በፊት በርካቶቹ የታክሲ ሰልፍ ላይ በርካታ ቁጥር ያላቸው ኢትዮጵያውያን አርቲስቶች፣ ተወዳጅ የሆኑት አርቲስቶች ሲሰለፉ ይስተዋላል። ዳቦ ተሰልፈው ሲገዙ ይስተዋላል። በተለይ የአዲስ አበባ ከተማ ከንቲባ ያዘጋጀው ዳቦ እንደምታወቀው ያን ዳቦ ተሰልፎ ሲገዙም ይስተዋላል። ታዲያስ በጣም የሚያሳዝነው አርት ላይ በጣም በከፍተኛ ሁኔታ ይለፋሉ፣ ይደክማሉ። በርካታ ቁጥር ያላቸው ኢትዮጵያውያን በሚሊዮኖች አጠቃላይ ያዝናናሉ። ግን የሚያገኙት ወደ ኪሳቸው ገንዘብ የሚገባው በጣም በሚያሳዝን ሁኔታ ወይ 10,000 ወይ 15,000 ብር ነው። ይህ ደግሞ ግፍ ነው። በጣም በሚያሳዝን ሁኔታ በእያንዳንዱ ፊልም ራሱ ማስታወቂያ የምሰራው በሚሊዮን ዶላሮች በርካቶቹ እየተከፈለላቸው፣ ከኋላ የመጡት ምንም ስለ አርቱ እንኳን እውቀት የሌላቸው ወጣት ለጋ ቆንጆ መልክ ያላቸው ሴቶች ግን ትላልቅ ደረጃ ላይ ሲደርሱና ትላልቅ አምባሳደር ሲሆኑ፣ በእኛ ሀገር ይህ ቻሌንጅ መጀመር አለበት። በአርቱ ላይ አንጋፋ የሆኑ ታላላቅ ሰዎች፣ ትክክለኛ አርት ላይ ብቃት ያላቸው ሰዎች ብቻ አምባሳደር እንደሆኑ ወጣቱም ህዝቡም ቻሌንጅ ማድረግ አለበት። የሰራ ቀርቶ ያልሰራ ነው እዚህ ሀገር እየከበረ ያለው በማለትም ነው በርካታ ቁጥር ያላቸው ኢትዮጵያኖች ሀሳባቸውን እያጋሩ ያሉት። ምክንያቱም በርካቶቹ በአርት ዙሪያ ከፍተኛ መስዋዕትነት ከፍለዋል። በቲያትር በመድረክ ፐርፎርማንስ እጅግ በርካቶች ሲያስደምሙ የነበሩት ለረጅም ዓመታት በብሔራዊ ቲያትር ቤት 40 ዓመታት በላይ ያገለገሉ እንቁና ተወዳጅ ሰው ለሳቸው ይህ ህይወት ይገባቸዋል ወይ? በጣም የሚያሳዝነው ለሳቸው እኮ ይህ ህይወት አይደለም፣ ከዚህም በላይ ወርቅ ብነጠፍላቸው ያንስላቸው ነበር። ከከፍተኛ ቻሌንጅ ውስጥ ሆኖ በአዲስ አበባ ጎዳናዎች ላይ አንድ ታላቅ ሰው ታክሲ ለመያዝ በዚሁ ዕድሜ ሲሯሯጥ ይስተዋላል። እጅግ ያሳዝናል። ደሞ ዘንጦ ነበር። መኪና የላቸውም። የበርካቶችን ልብ ሰበረ። ኢትዮጵያውያንም በዚሁ ሰዓት ከዳር እስከ ዳር ከልባቸው አዘኑ። ታዲያስ መኪና ለምን አንገዛላቸውም? ቲክቶክ አካውንት ይከፈትና ገንዘብ ማሰባሰብ ሂደቱን እንጀምር በማለት በአስቸኳይ ይፍጠን በማለትም ህዝቡም ተቆጣ። እስካሁን ድረስ ፊልም ኢንዱስትሪው እንዴት ነው በዚህ በሰው ጉልበት ላይ እየተጫወተ ያለው? የሰው ጉልበት ብዝበዛ፣ በተለይ ለጋሽ ሰለሞን ተካ ከፍተኛ ብዝበዛ ደርሶባቸዋል በማለትም ነው በርካቶቹም ሀሳባቸውን ያጋሩት። ምክንያቱም ብዙ ነገር አድርጎ ፊልሙን ዙሪያ በተለይ በኢትዮጵያ ባህልና ቅርስ ቱሪዝሞች እርስ በርስ ከሚሸላለሙ ለእሳቸውስ አይሸልሙም ወይ? እሳቸውን እንዴት ችላ አሉ? በአርበኝነት በተለያዩ ነገሮች በመድረክ ፐርፎርማንስ ኢትዮጵያን እያስተዋወቁ ያሉት ግን ከእሳቸው ኋላ ስለ ኢትዮጵያ በደንብ የማያውቁት ስለ ኢትዮጵያ ታሪክ ብሎ በ100 ሚሊዮን በ200 ሚሊዮን ብር እየተከፈለላቸው አውሮፓና አሜሪካ ሄዶ በኃይል ሾው ያሳያሉ። እሳቸው ብቻቸውን ቅርስ ናቸው፣ ብቻቸውን ኢትዮጵያ በማለት በርካቶቹ ሀሳባቸውን የገለጹ ናቸው። እኚህን የመሰለ ታላቅ ሰው መኪና አጥቶ በዚህ ታክሲ በጣም በሚያሳዝን ሁኔታ ለመሄድ ይንከራተቱ በማለትም ነው ግፋብል በራይድ ቤዱ ነው በማለት በርካቶቹም ሀዘናቸውን እየገለጹ ይገኛሉ። ታዲያስ ጋሽ ሰለሞን ተካ የእሳቸው ነገር የበርካቶችን ልብ ሰብሮ ነበር። ቲክቶከር አዶናይ በጣም በሚገርም ሁኔታ ለእሳቸው መኪና የመግዛት ቻሌንጅን ጀምር በማለትም ለሪል ስቴቱ ያሰባሰበው ገንዘብ እጅግ አስገራሚ ነገርን ይዞ መጥቷል። 1 ሚሊዮን ሰብስክራይበር ወይም ፎሎወር ከገባ በኋላ ያ ሪል ስቴቱ ለእሳቸው መኪና እንደሚሸልም ቃል ገብቶላቸው ነበር። ዛሬ ታሪክ ተሰራ። አርቲስት ሰለሞን ተካ ባህር ዳር ለደብረ መድኃኔዓለም ቤተ ክርስቲያን በአገልግሎት ላይ ያሉ የምስራች ዜና ሰምቷል። በዚህም በዝማሬ መሃል ደስታቸውን መቆጣጠር አቅቷቸው ታይተዋል። ከመድረክም ወድቀዋል። አጠገባቸው የነበሩ ልጆችም ከመሬት አንስቶ እንደገና እሰይ ነጋ እያሉ
እንዲዘምሩ አድርጋቸዋል። ከስፍራው የዘገበው ሚዲያችን በጣም በሚገርም ሁኔታ አሁን ከፍተኛ ደስታ ተሰምቷል። ምን ይሁን መኪናውን አግኝቷል፣ መኪናን መረከብ ይችላሉ በማለትም ነው የመረጃ ምንጮቻችን የገለጹት። ጋሽ ሰለሞን ተካ እኮ ለእሳቸው ይህ ነገር በጣም በሚያሳዝን ሁኔታ የሚመጥን አይደለም፣ ከዚህም የበለጠ ይገባቸዋል በማለት በአርቱ ዙሪያ በጣም በሚደንቅ ሁኔታ በርካታ ስራዎችን የሰሩት አንጋፋና ታላቅ ባለምጡቅ አእምሮ ጋሽ ሰለሞን ተካ ለጥበብ የተፈጠሩ በኢትዮጵያ አርት ላይ ብቻቸውን አርት የሆኑ ለእሳቸው መከፈል የሚገባ ታላቅና እንቁ ሰው በዚህ ደረጃ መንከራተታቸውና መሰቃየታቸው በርካቶችን ያሳዘነና ልብ የሰበረ ክስተት ሆኗል። እስከ መቼ በማለትም ነው በርካታ ኢትዮጵያኖችም ከዳር እስከ ዳር ተነሳስተው ስንት ጋሽ ሰለሞን ተካ ይኖር ይሆን ያልወጡት ጉዶች አሉ። ብሔራዊ ቲያትር ያገለገሉ በርካታ ቁጥር ያላቸው ኢትዮጵያኖች አሉ። ብዙ ስራ የሰሩ ግን እንደ ልፋታቸው ያላገኙ ድንቅ ኢትዮጵያኖች አሉ። እስከ መቼ በማለት በርካታ ቁጥር ያላቸው ኢትዮጵያኖችን በማስመልከት አሁን ቀጣይ ምናልባት ወጥቶ ስለ ጋሽ ሰለሞን ተካ አይነቶቹ በደል የደረሰባቸው ጋሽ ሰለሞን ተካ ግንባር ቀደም ናቸው። የትወና ብቃት ጥበብን ከሳቸው መማር ይቻላል። ጥበብ ከሳቸው ጋር ነች። ምክንያቱም ሽለላው፣ አርበኝነት፣ ኢትዮጵያዊነት፣ ታሪክን በማስመልከት እሳቸውን የሚያክል ማን በስንት አይም እሳቸው በማለት በርካቶቹም የገለጹ ያሉት ፊልም እሳቸው በሌለ ራሱ አይደምቅም። በጣም ቆፍጠን ያሉ ግርማ ሞገስ ያላቸው ታላቅ ኢትዮጵያዊ ናቸው። አንዳንዶች የቀድሞ የኢትዮጵያ መሪ የነበሩት ጃን ሆይን እናስታውሳለን። እሳቸው ስናይ አፄ ኃይለሥላሴ ነው የሚመስሉት የሚሉትም አልጠፉም። አለባበሳቸው፣ ስርዓታቸው፣ ዝነጣቸው፣ ታላቅነታቸው፣ ግርማ ሞገሳቸው በጣም በሚገርም ሁኔታ በርካታ ኢትዮጵያኖችን ያስደመመ በጣም የሚያስደንቅ ብቃት እንዳላቸው የተለያዩ ዓለም ክፍሎችም ድንገት የሰሩባቸውን ፊልሞች ሳይ ለካ ኢትዮጵያ እንደዚህ ነው በማለትም ሀሳብ የሰጡበት ሁኔታም ነው ተስተዋለው። ኢትዮጵያዊነትን በአካል ሲባል ጋሽ ሰለሞን ተካን ይመስላል። ኢትዮጵያ ማን ነው? አርበኝነት ማን ነው ቢባል እሳቸውን እንደመስል ጭምር ምንም ጥርጥር እንደሌለው የአደባባይ መረጃዎችና እውነታዎች ናቸው። ያን በማስመልከትም ነው ዛሬ መኪና ደርሷቸዋል። በርካቶችን ያስደሰተ ክስተት ከምንም በላይ እሳቸውን በተደሰቱበት እጅግ አስደናቂና አስደማሚ ክስተትን በማስመልከት ዕለታዊ መረጃዎችን በማስመልከትም ነው ለእናንተ ይዤላቸው የመጣሁት። ጋሽ ሰለሞን ተካ ታሪክ ሰርቷል። በኢትዮጵያ ታሪክ ታይቶም ተደምጦም በማይታወቅ ሁኔታ መኪና ተሸልሟል። እጅግ አስገራሚ አዶናይ የሰራው ተጋድሎ እጅግ አስደናቂ፣ ልመሰገን ይገባል። አዶናይ እጅግ ልቡ ንጹህ ነው፣ የተረጋጋ ልጅ ነው። በጣም የሚያሳዝነው ግን አንዳንድ ነገሮችን የሚያስተላልፋቸው መልእክቶች ትውልዱ ሊያጠፋ ይችላል የሚል ከፍተኛ ትችት ቀርቦበታል። ያን አስተካክሎ ለሚዲያ የሚሆን የሌላ ተልእኮ ሳይኖረው በንጽህናው ልቡ ከቀጠለ ቀጣይ ቲክታክ አዋርድ የማያነሳበት ምንም ምክንያት የለም በማለት በርካታ ቁጥር ያላቸው ኢትዮጵያኖች እየገለጹ እንደሚገኙ ጭምርም ነው። ዕለታዊ መረጃዎችን በማስመልከት እጅግ የሚያስደስትና ለበርካቶችም ደስታ የፈጠረበትን ክስተት በማስመልከትም ሆነ ለእናንተ ይዤላችሁ የመጣሁት ዛሬ ዕለታዊ መረጃዎችን በማስመልከት ለእናንተ ይዤላችሁ የመጣሁት ይህ በጊዜ ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምትላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቱን ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ላልሰሙት እንዲደርስ ያድርጉ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።